የመጀመሪያው ለ21 ቀን እየደጋገምን ማድረግ ያለብን ነገር በጠዋት መነሳት ነው። ከእንቅልፍህ ረፈድ አድርገህ ተነስተህ ወደ ስራ ወደ ትምህርት ብትገባ ውጤታማ አትሆንም። ለምን? ድካሙም አለ፣ በቃ አለቀቀህም፣ ስራው በደንብ አትሰራውም፣ ትምህርቱ ላይ ውጤታማ አትሆንም። በቃ አይምሮህ ራሱ በፍጥነት አይሰራም። ለምን? ቀደም ብለህ አልተነሳህም። ስለዚህ መፍትሄው በጠዋት ተነስ። ሌላ ጊዜ ከምትገባበት ስራ መድረስ ካለበት ሰዓት 2 ሰዓት 3 ሰዓት ቀደም ብለህ ተነስ። አመስግን፣ ሻወር ውሰድ፣ ቁርስ ብላ፣ ተረጋግተህ ወደ ስራ ግባ። ማሽን እኮ ነው ምንም ነገር ሳያስብ የሚጀምረው። ማሽን አያመሰግን፣ ሻወር አይወስድ፣ ስፖርት አይሰራ፣ ወደ ስራ ይገባል። አንተ እንደ ማሽን ለምን ትሰራለህ? አየህ፣ የሰው ልጅ ነህ። አይምሮህ እንዲፈጥን ነፃ መሆን አለበት። ቀደም ብለህ ተነስ በጠዋት ለ21 ቀን አድርገው። ደግሞ ስታደርገው ሁሌ 12 ሰዓት እነሳለሁ ካልክ 21ዱንም ቀን 12 ሰዓት ተነስ። ሁሌ 11 ሰዓት እነሳለሁ ካልክ 21ዱንም ቀን 11 ሰዓት ተነስ። ማንነት ትገነባለህ። ሁለተኛው እየደጋገምን ለ21 ቀን ማድረግ ያለብን ነገር ስፖርት መስራት ነው። እኔ በጣም ደስ የሚለኝ ስፖርት መስራት መኖርህን ራሱ እንድትወደው ያደርጋል። በቃ ሰውነትህ ሲንቀሳቀስ ኢነርጂቲክ ትሆናለህ። አንዳንድ ጊዜ ታውቃላችሁ ለጤና፣ ለትንፋሽ፣ ለቅርጽ ስፖርት ይጠቅማል። ከሱ በላይ በራስ መተማመንህ ይጨምራል። ራስህን ትቀይራለህ። ስፖርት ትዕግስት ሁሉ ያስተምርሃል። ለምን መሰላችሁ? የሆነ ቀን ተነስተህ የምትሰራው ስፖርት ቅርጽ አይሰጥህም፣ ለውጥ አይሰጥህም። እየደጋገምክ የምታደርገው ነገር ለውጥ ይሰጥሃል። የኮንፊደንስህን ይጨምረዋል። ስፖርት መስራት መጀመር አለብህ። ለ21 ቀን ውስን ሰዓት አስቀምጥለት። ለ20 ደቂቃ ወይ ለ30 ደቂቃ እሰራለሁ በል። ያንን ሰዓትህን ጠብቀህ 21 ቀን አድርገው። ስፖርተኛ ማንነት ትፈጥራለህ። ሶስተኛው በጣም ወሳኙ ነገር ማንበብ ነው። መንፈሳዊ ሊሆን ይችላል፣ ዓለማዊ ሊሆን ይችላል። ማንበብ ግን መጀመር አለብን። ስፖርት ለምሳሌ አካልህን ነው የሚቀይረው። ማንበብ አይምሮህን ይቀይረዋል። አስተሳሰብ ይሰፋል። አስፍተህ ማሰብ ትችልበታለህ። ነገሮችን የምትረዳበት መንገድ ይቀየራል። አንባቢ መሆን አለብህ። ስለዚህ ሰዓታት ወስን። ለምሳሌ በቀን ለ30 ደቂቃ ከቁርስ በፊት አነባለሁ ካልክ ሁልጊዜ ከቁርስ በፊት ማንበብ አለብህ። ደግሞ ልማዶችህን በተለይ አዲስ ነገር ልትጀምር ስትል ከዚህ በፊት ከምታደርጋቸው ከለመድካቸው ነገሮች ጋር አገናኘው። ለምሳሌ ከመተኛቴ በፊት አነባለሁ ካልክ መቼም ሳትተኛ አታድርም። ስለዚህ ትዝ ይልሃል፣ ልተኛ ነው አሁን ላንብብ ትላለህ። ይህንን ግን በተመሳሳይ ሰዓት ለ21 ቀን ማድረግ አለብህ። አራተኛው ማመስገን ነው። ትለፋለህ፣ ትሰራለህ፣ የሆነ ጎዶሎ ነገር ግን ይሰማሃል። ሰዎች ይቀኑብሃል። ብዙ ነገር እንዳለህ ታውቃለህ እኮ፣ ግን ጉድለት አለብህ። ደስተኛ አይደለህም። ደስታህ ሙሉ አይደለም። ለምን አታመሰግንም? ምስጋና ማመስገን አለብህ። ስለዚህ ጠዋትና ማታ በቃ በቀን ውስጥ የምታመሰግንበትን 3 ነገር ጻፍ። ጠዋት ላይ ስትነሳ ተመስገን ጤና ሰጠኸኝ፣ ተመስገን ትዳር ሰጠኸኝ፣ ቤተሰብ ሰጠኸኝ፣ ልጆች ሰጠኸኝ፣ የምወደው ስራ ሰጠኸኝ፣ ጥሩ ገንዘብ ሰጠኸኝ። በቃ የምታመሰግንበት ማመስገን የስሜት ጥንካሬ ይሰጣል። መንፈስ ጠንካራ ይሆናል። በዚህ ዓለም ችግር በቀላሉ አትፈተንም። ህይወት በቀላሉ አንተን አታሰቃይህም። አመስጋኝ ነህ፣ በቀላሉ አታዝንም። አምስተኛው ለ21 ቀን ማድረግ ያለብህ ነገር ንግግር ማድመጥ ነው። ስብከት ይሆናል፣ እንደዚህ አይነት አነቃቂ ንግግር ሊሆን ይችላል። ብቻ ለህይወት የሆነ ነገር የሚጨምርልህን ነገር ማድመጥ አለብህ። ስድስተኛው ለ21 ቀን ማድረግ ያለብህ ነገር በቀን አንዴ የሚያዝናናህን የሚያስደስትህን ነገር ማድረግ አለብህ። ከለፋህ፣ ከሰራህ፣ ራስህን ከቀየርክ፣ ወጥረህ ከተማርክ መዝናናት አለብህ። በቀን አንዴ ፊልም ማየት ሊሆን ይችላል የሚያስደስትህ። የምትወደው ሰው ጋር ደውለህ ማውራት ሊሆን ይችላል። ምግብ ማብሰል፣ አብስሎ መብላት ወይ ገዝቶ መብላት ሊሆን ይችላል። አንተን የሚያስደስትህን አድርግ በቀን አንዴ። ግን በቀን ውስጥ ወሳኝ ለምትሉት ነገር 1 ሰዓት መስጠት ነው። በዚህ ሰዓት ለአንተ ወሳኙ ነገር ምንድን ነው? ስራህ ነው? ትምህርትህ ነው? የቤተሰብ ግንኙነትህ ነው? ቢዝነሱ ነው? ሚስት ናት? ፍቅረኛህ ናት? ልጆችህ ናቸው? ለአንተ ወሳኙ ነገር በዚህ ሰዓት ምንድን ነው? እሱን ካወቅ 1 ሰዓት ስጠው በቀን። በቃ 1 ሰዓት ስጠው፣ ለውጡን ታየዋለህ። የዚህ ነገር ጥቅሙ ዋጋ በከፈልክ ቁጥር፣ 1 ሰዓት በሰጠኸው ቁጥር ራስህን ታሳድጋለህ። ቢዝነስ ከሆነ በዛ ነገር ኤክስፐርት ሆናለህ። ግን ለምንወደው ህይወታችን ላይ የሆነ ለውጥ እንዲሰጠን ለምንፈልገው ነገር 1 ሰዓት እንስጥ። 8ኛው ውሃ መጠጣት ነው።
የሚገርማችሁ ውሃ መጠጣት የአይምሮ ስርዓታችንን እንዲፈጥን ያደርጋል። የሰውነት የምግብ እንቅስቃሴ ሁሉ ነገራችን ይስተካከላል። በቀን 8 ብርጭቆ መጠጣት አለብን። እንዴትም አድርገን ለ21 ቀን ይሄን መተግበር አለብን። በተለይ ጠዋት ስንነሳ ሞቅ ያለ ውሃ መጠጣት የሰውነት ሜታቦሊዝማችንን፣ እንቅስቃሴያችንን፣ ሁኔታችንን ይወስኗል። 9ኛው ከትልቁ ህልምህ ጋር መጣበቅ ይባላል። አንተ የምታስበው ነገር ውጤት ነህ። ስለዚህ ሁሉ ጊዜ የምታስበው ነገር በህይወትህ ይገለጣል። ስለዚህ ስለ ትልቁ ህልምህ የማሰብ ልማድ ያስፈልጋል። ለ21 ቀን ሰዓት መድበህለት ጊዜ ወስነህለት ስለ ትልቁ ህልም ማሰብ አለብህ፣ ማቀድ አለብህ። በቃ እንዴት ነው ማሳካው ብለህ ከህልም ጋር መጣበቅ አለብህ። በቃ ስለ ህልም መጨነቅ ማሰብ አለብህ። ከህልም ጋር መጣበቅ አለብህ። ስለ ህልም ሁሌ የማሰብ ልማድ ያስፈልጋል። ስኬታማ እንድትሆን እግርህ ከመራመዱ በፊት ልብህ መራመድ አለበት፣ አይምሮህ መራመድ አለበት። ስለዚህ አይምሮህ ስለ ህልም በማሰብ ብዙ ጊዜ ማጥፋት አለበት። ስለዚህ ልማድህ አድርገው። በቀን ለ20 ደቂቃም ይሆናል ለ10 ደቂቃ ሆነ ብለህ ስለ ነገው ህልምህ አስብ። 10ኛው ራስህን የማድነቅ ፕሮግራም ይኑርህ። እኔ በጣም የሚገርመኝ ሐሳብ ነው። ምን መሰላችሁ? ለራስህ በኃይለ ቃል መናገር አለብህ። አሪፍ ነገሮች። አንተ በጣም ትችላለህ፣ በጣም ከባድ ሰው ነህ፣ ጀግና ነህ፣ ቆራጥ ነህ፣ በራስ መተማመን አለ፣ ፈጣሪ ይወድሃል፣ ብዙ ነገር አድርጎልሃል በለው ለራስህ። ራስህን አነቃቃው። ሁሌ ለራስህ ሞራል ስጠው። ለምሳሌ ነው ሁሌ ደቂቃ ትመድብለትና ለ21 ቀን ታደርገዋለህ። ለምሳሌ ጠዋት ወደ ስራዬ ከመሄዴ በፊት መስታወት ፊት ቆምና ራሴን እያየሁት አንተ ትችላለህ፣ አንተ ጀግና ነህ፣ አምንብሃለሁ፣ የምትፈልገውን ታሳካለህ ብለህ ለራስህ በኃይለ ቃል ትነግረዋለህ። ለውጡን በአጭር ጊዜ እንደምታዩት እርግጠኛ ነኝ።